ይህንን ቪዲዮ መስራት አልፈለኩም ነበር። አያ ሳሩ አረንጓዴ አይደለም ሳሩ ሰማያዊ ነው ይላል። ከዛ ነብር ደነገጠና እንዴት ያማሃል እንደ አንተ ሳር እንዴት ሰማያዊ ነው ትላለህ? አረንጓዴ ነው እንጂ ያማሃል እንዴት ነው እንደዚህ የምትለው እያለ ከዛ በጣም ተከራከሩ። ረጅም ሰዓት ተከራከሩ። ሳሩ አረንጓዴ ነው፣ ሳሩ ሰማያዊ ነው፣ ሳሩ አረንጓዴ ነው፣ ሳሩ ሰማያዊ ነው እያሉ የተባባሉ በጣም ይከራከሩ ነበርና ከዛ አይ ነገርማ በቃ ምፈታ ዳኛ ያስፈልገናል ምናምን አሉና ወደ አንበሳው ይሄን ጉዳይ ይዞትና አንበሳው ጋር ሲሄዱ አንበሳው ሰማና መጨረሻ ላይ አየው ሳሩ እኔ ማውቀው ሰማያዊ ነው እና ነብሩ ደግሞ እኔ ማውቀው ሳሩ አረንጓዴ ነው እንዴት ሳሩ ሰማያዊ ነው ብሎ ይከራከራል ብለው ሁለቱም የራሳቸውን ሀሳብ አንበሳው ካቀረቡ በኋላ አንበሳው ከተማ በኋላ ከዛ በኋላ አንበሳው ምን አደረገ? ነብሩ ቀጣው በቃ መቀጣት ያለብህ አንተ ነህ አለው እና ምንም እኮ ሳሩ አረንጓዴ ነው ማለለም ሰማያዊ ነው ማለለም ከዛ ቀጥታ ቅጣቱን ያስተላልፈው ለማለት ለነብሩ ነበር። እንዴ ጌታዬ እንዴ ምን አደረኩኝ እኔ ለምን ይቀጣለሁ? ሳሩ አረንጓዴ እንደሆነ እርሱም ያውቃል። እንዴት እኔ ሊቀጣ እችላለሁ? ሳሩ ሰማያዊ ነው ብሎ በመጣሱ እንዴት ሊቀጣ እችላለሁ? ከዛ በኋላ አንበሳው እንደዚህ ብሎ መለሰለት። አንተ የተቀጣኸው ሳሩ ምን አይነት ቀለም ስላለው ምን እንዳለው ስላልክ ሳይሆን አንተ መከራከር ከሌለብህ ሰው ጋር እንዴት ጊዜን ታባክናለህ? እውነቱን እያወቀ ከሚከራከር ሰው ጋር እንዴት እውነቱን ማወቁ ራሱ አንተ ያታውቅም። እንዴት እውነቱን ያወቀ እንደሚከራከር ሳሩ አረንጓዴ መሆኑን ያወቀ ሲከራከር አንተ እንዴት ከሱ ጋር ጊዜ ታሳልፋለህ? ለዚህ ነው ተቀጣኸው አለ እና ነብሩ በጣም ገርሞት በዚህ ምላሹ በአንበሳው ምላሽ ገርሞት ቅጣቱን ተቀብሎ ሄደ ይባላል። እና ምን ልላችሁ ፈልጌ ነው በጣም በህይወታችሁ ብዙ አይነት ኮምፕሌን ይመጣባችኋል። ብዙ አይነት ሀሳብ፣ ብዙ አይነት ኮሜንት፣ ብዙ አይነት ፈተና ይመጣባችኋል። ብዙ አይነት ቻሌንጆች በጣም ይመጣባችኋል እና እናንተ ምላሽ መስጠት ባለባችሁ ቦታ ብቻ ነው ምላሽ መስጠት ያለባችሁ። ምላሽ መስጠት የሌለባችሁ ቦታ ላይ ምላሽ መስጠት ያለባችሁ ወይንም በቃ ከሚከራከራችሁ ሁሉም ጋር በቃ በየቀኑ ሀሳብ ያነሳችሁ መከራከር የለባችሁ። እውነቱን እያወቀ ከሚከራከራችሁ እውነቱን እያወቀ በውሸት ስማችሁን ለሚያጠፋ ሰው ዞር ብላችሁ ምላሽ መስጠት ምንም አያስፈልጋችሁ ማለት ነው። ስለዚህ እውነታችሁን ያዙ። ነገር ግን መከራከር ባለባችሁበት ቦታ ተከራከሩ እንጂ ምንም በቃ ምንም ጥቅም በማይሰጥ ነገር ላይ ጊዜያችሁን እንዳታባክኑ።